ሃይ ኤቭሪዋን እንደምናችሁ። አሁን ማሳያችሁ ደግሞ አንድ ኮምፒውተር ውስጥ በጣም ደስ የሚል አፕሊኬሽን ስፔሻሊ ፎር ኮምፒውተር ሳይንስ ፎር ሶፍትዌር ኢንጂነሪንግ አንድ አፕሊኬሽን እሱም ናቪጌሽን አናኮደር ተብሎ ይጠራል። እሱ በጣም ደስ የሚል ነው። ለምሳሌ ለምን ይጠቅማል የሚል ነው። ናቪጌሽን anacoder it is very important for Python as well as for web developer. For example, in web developer we can Visual Studio, but those also very important. So let's see them. ላሳያችሁ ናቪጌሽን አናኮደር ይሄ ነው። አናኮደር ብሎ ይሄ አናኮደር ናቪጌተር ተብሎ ይጠራል። ይሄ አፕሊኬሽን በጣም ደስ የሚል ነው። እንዴት ነው የምሰራው? በሲሚዲ ፕሮምፕት አድርገን መጫን እንችላለን። እሱ ሁሉ ሊንክ ወደሱ እየጫንን መውረድ እንችላለን። ለጊዜው ዋይፋይ ጠፍቶ ስላለ እንዴት እንደምጫን አሳያችኋለሁ። እና አንድ ኮምፒውተር እንዴት አድርገን ነው በሱ ላይ ሁሉም ማስራት የምንችለው የሚል ነው እና ላሳያችሁ። ሌትስ ጎ። ይሄ ነው እዚህ ጋር አለ። ለምሳሌ ምን ነው ያለው በውስጡ ፒሲ ካርም አለ። ሌላ ደግሞ ሲንግል ስቶሪ የሚል አለ። አናኮደር ፓወርሼል ፕሮምፕት የሚል አለ። ሁሉ ጀሪቸር የሚል አለ ፎር ፓይተን ማለት ነው። ፎር ኤግዛምፕል ይሄ እንዴት እንደሚሰራ ላሳያችሁ። ይሄ በጣም ደስ የሚል አፕሊኬሽን ነው። ፒሲ ያላችሁ ወይም ደግሞ ዴስክቶፕ የምትጠቀሙ በዚህ አፕሊኬሽን አውርዳችሁ ሁሉ ነገር መስራት ትችላላችሁ። በጣም ደስ ይላል። ለምሳሌ እዚህ ጋር ለመጥተዋል። ይሄ ጄሪቸር ነው። እንዴት እንደሚሰራ ላሳያችሁ። ሎካል ሆስት 888/3 የሚል ነው። ይሄ ዌብ ብራውዘር ሲመጣ ማለት ነው። ለምሳሌ እዚህ ጋር አለ ፋይሉ አዲስ ኒው ፋይል እንክፈትና እሺ ኒው የሚል እንክፈትና ከዛ ደግሞ ኖትቡክ የሚል እንደዛ አድርገን ማክፈት እንችላለን። አሁን ወደዚህ ከገባን ይመጣሉ። እሺ እዚህ ጋር አለ ለምሳሌ yes እዚህ ጋር መጥተዋል። ይሄም አፕሊኬሽን ኤአይ ሰፖርት አለው። ዋይፋይ ሲመጣ ወይም ኢንተርኔት ስትጠቀሙ ይሄ ሄልፐር አለ ለእናንተ የሚደግፍ ወይም ለእናንተ መብራሪያ ነው። ከራሱም ሰርች አድርገን የት እንዳለ የኛ ኤሮር የት አለ ለመፈለግ ወይም ለማወቅም ይጠቅማል። ለምሳሌ እዚህ ጋር ይሰራል። ፕሪንት ብለን እሺ ሄሎ ወርልድ እንል ችግር የለውም። እሺ እዚህ ጋር ራን እንበለው። ሄሎ ወርልድ የሚል መጥተዋል ማለት ነው። በቃ ለምሳሌ 3+4 እንላለን። በቃ ችግር የለውም ይመጣል። ራን ስንለው 7 ይመጣል። እንደዛ አድርገን ይሄ ቲሙም ራሳችን መቀየር እንችላለን ማለት ነው። ሌላ ምንድነው የሱ ጥቅም? ሌላ ደግሞ ለዌብ ዲቨሎፐር ስፔሻሊ it is very important። እሱ ይሄ ራሱ ይሄ
እሺ ይሄ አንድ ዌብ ዲቨሎፐር እንዴት አድርጎ ሁሉ ኤችቲኤምኤል ፕላስ ካስ ሼዲንግ ስታይል ፕላስ ጃቫስክሪፕት ማለት ነው በዚህ መስራት እንችላለን። ለምሳሌ ይሄ ተሰርቶ የነበረ ነው። እንዴት አድርገን እንደምንሰራ በዚህ በናቪጌሽን አናኮደር ነው ማሳያችሁ። ይሄ መጀመሪያ ዶክ ታይፕ ኤችቲኤምኤል ሄድ ቦዲ እያልን እንጽፋለን። ለምሳሌ እዚህ ጋር ባለፈው የሰራሁት ለምሳሌ አንድ እዚህ ጋር የተሰራ ሁሉ እንዴት እንደሚሰራ ነው ማሳያችሁ። ለምሳሌ ይሄ ሁሉ የተሰራ ነው። እንደዛ አድርገን ሁሉ ይሄ ማለት ላስት ኔም ሳሚት ሁሉ ይሄ ኦርደር ሊስት ኦርደሩም እንዴት እንደሚሰራ ለምሳሌ ይሄ ባክግራውንድ ሌቭል እንዴት እንደሚሰራ ለምሳሌ በሰርች አርግ የሚል በውስጡ እንዴት እንደተሰራ ነው ማሳያችሁ። ለምሳሌ እዚህ ጋር ሄደን ለምሳሌ እዚህ ጋር ለታይፕ ሄር ቱ ሰርች የሚል እዚህ ጋር ማለት ነው። ይሄ ፕሌስ ሆልደር ነው ተብሎ ይጠራል። እንዴት እንደሚሰራ ለምሳሌ በውስጡ እዚህ ጋር ታይፕ ሰርች ሄር በታይፕ ሰርች ሄር ቢዬ እንደዛ ሲያርግ እዚህ ጋር እንደዛ ሳርገው ይሄ አለ ታይፕ ሰርች ሄር የሚል በፕሌስ ሆልደር ማለት ነው። ይሄ ለምንድን ነው እንደዛ የሆነ? በፕሌስ ሆልደር ውስጡ ለኛ መብራሪያ ወይም ለኛ ኤክስፕላኔሽን እንደሚሰጥ ነው ማሳይ ይሄ ማለት ነው። ስለዚህ ይሄ ፒሲ ካም የሚል አፕሊኬሽን በናቪጌሽን አናኮደር ሆኖ ሁሉ በአጠቃላይ ያዘ ነው። በጣም ደስ ይላል። ይሄ መጥቀም እንችላለን። ለምሳሌ እዚህ ጋር የኔ ዮናስ ነው። ዮናስ ብዬ ስጽፍ ማለት ነው እዚህ ዮናስ የሚል በቴክስት ይመጣል ማለት ነው። ይሄ ሲቀይረው ግን ፓስወርድ ለምሳሌ የኔ በፓስወርድ ሲል ይቀየራል ማለት ነው። በዶት ይሆናል ማለት ነው። በፓስወርድ ለምሳሌ ዮናስ አሁን አይታይም በፓስወርድ ስለሆነ ማለት ነው። እንደዛ አድርገን ነው እንሰራ። ወደ በቀጣይ ደስ የሚል ይዤ እመጣለሁ። Thank you very much. Please, I am winner for this education and please subscribe and like and comments my channel. YouTube says that education for all by Jonas. Thank you very much. Thank you.